ፓርቲያችን ብልጽግና ወደዚች ወደ ኢትዮጵያ ወደ መሪነት ሲመጣ ባዶ ካዝና ባዶ ሀገር ነበር የተረከበው። ያን ባዶ ካዝና ተረክቦ ግን ብዙ ስራዎችን ሰርቷል፣ ብዙ ነገሮችን አድርጓል። ቢያንስ በትንሹ እናቶች ምገባ ላይ ህፃናቶች ተማሪ ትምህርቱን እየተመገበ እንዲማር ከማንኛውም ተማሪ እኩል እንዲመገብ ማድረጉ ለብልጽግና ፓርቲያችን አንድ ተምሳሌት ነው። ሁለተኛ የቆሸሸች ሀገር የወደቀች ሀገር ነበር የተረከበው። ያንን ቆሻሻ ሁሉ ለምሳሌ ይሄ አካባቢ ይሄ ወረዳው አካባቢ ነው የበጎች መሸጫ የገማ በጣም ለእይታም ለመኖርም የሚያስጠላ የነበረ ዛሬ ግን ውብና ማራኪ ማንም ሰው መጥቶ እዚህ አካባቢ ላይ የሚያርፍበት የሚያጠናበት የሚያነብበት ተማሪ ትምህርቱን የሚያጠናበት ደግሞ ሌላው ሰው ራሱን ሪላክስ የሚያደርግበት አካባቢ ሆኗል። ድንቅና ውብ ማራኪ አካባቢ ያደርጉታል። ሌላው እንደ መሀል ከተማ ስንሄድ ፒያሳ ማንሳት ይቻላል፣ 4 ኪሎ ማንሳት ይቻላል። ዶሮ ማነቂያ የሚባለው የሰው ልጅ እንደ ዶሮ ታንቆ ሮጦ የማያመልጥበት ጮሆ የማይድንበት ሰፈር የነበረ ዛሬ እዛው ጋር እዛ አካባቢ ላይ የሚኖሩ ሰዎች እዛው ጋር ይበላሉ፣ እዛው ጋር ይሸናሉ። ያንን ግን አንስቶ ዛሬ ሽንት ቤት ለብቻ ኪችን ለብቻ ያማረ ቤት ከነ ሶፋው አማርቶ የሰጠ ፓርቲያችን ስለሆነ በጣም እንወደዋለን፣ እናመሰግናለን። ሀገራችን ከልመና ይልቅ ወደ ሰጭነት የምትሄድበት ተምሳሌት ላይ ያለችው። አመሰግናለሁ።